እሺ ልብሽን በምን ልመልሰው? እውነት ልብሽን ሰብሬዋለሁ። ይሄ ራሴ ጥፋት ነው። በጣም አስቀይሜሻለሁ። ኧረ እንደዚህ አትጨክኝ፣ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። ኧረ በእናትሽ ተስፋ አትቁረጭብኝ እባክሽ። በጣም አስቀይሜሻለሁ፣ ይቅርታ። በድዬሻለሁ፣ ይቅርታ። ስሜትሽን ጎድቼዋለሁ። ሁሉም ነገር የጊዜ ጉዳይ ነው። ጊዜን የሚያነሳው ጊዜን የሚጥለው ወንድም በጊዜው ነው። ሰበርኩሽ የሚልሽ ጥለሽው ስትሄጂው እንኳን ለአመታት ዞር ብዬ አይቻት አላቅም ይላል። እንግዲህ ቤተሰብ ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቼ ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እንደተለመደው ማለት ነው ቤተሰብ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ጀምሩ ትላለው። ወደ ቪዲዮዬ ከዛ በፊት ግን ቤተሰብ እንኳን ለታላቁ የአብይ ጾም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾመ በዓል በሰላም አደረሳችሁ። ሀገር ውስጥም ከሀገር ውጭም ካላችሁ ቤተሰቦቼ ጾሙን የሰላም የፍቅር ያርግልን እያልኩኝ እንግዲህ ዛሬ ቤተሰብ በመግቢያ ላይ እንዳያችሁት ፋኒ ሳምሪን በተሰበረ ልብ ጎድቼሻለሁ፣ የራሴ ጥፋት ነው እያለ ተስፋ አትቁረጭብኝ እያለ ሲለምናት አይተናል ማለት ነው። እንግዲህ ሳምሪ የኔ ቆንጆ የኔ ጠንካራ፣ በነገራችን ላይ ማለት ነው ቤተሰብ ሳምሪ በጣም ጠንካራ ሴት ናት ነው ምለው። በጣም ነው መወዳት፣ በጣም ነው ማከብራት። እና እንግዲህ ቤተሰብ ማለት ነው ፋኒ በተጸጸተ ልብ እንግዲህ ሳምሪን እየለመነ ይቅርታ ሲጠይቃት አይተናል። እንግዲህ እሷም እንግዲህ በቲክቶክ ገጿ ላይ አጋርታናለች ማለት ነው። ቤተሰብ እንግዲህ ፋኒና ሳምሪ እንደሚታወቀው ከድሮ ጀምሮ ከ6 አመት በላይ የኖሩ ፍቅረኛ ማቾች ባለ ትዳሮች እናትና አባት ናቸው ማለት ነው ፋኒና ሳምሪ እና ቤተሰብ ማለት ነው በተፈጠረ ያለመግባባት ጉዳይ ፋኒና ሳምሪ እንግዲህ ለጊዜው አሁን አንድ ላይ አይደሉም። ለረጅም ጊዜ አብረው ይኖሩ እኛም በሚዲያ ላይ በጣም የምናውቃቸው በጣም የምንወዳቸው ለሁሉም ሰው ተምሳሌት ይሆናሉ የምንላቸው ባለትዳር ነበሩ። ቤተሰብ እንግዲህ በአንድ አጋጣሚ ዛሬ ተጣልተዋል ማለት ነው። እንግዲህ ቤተሰብ አንድ ላይ አይገኙም። ልጆቻቸውንም ለየብቻ እያሳደጉ ይገኛሉ ማለት ነው። ቤተሰብ ሁላችንም እንደምናውቀው እና እንግዲህ ሳምሪዬ ፋኒም እንግዲህ ከልቡ ተጸጽቶ ይቅርታ ጠይቋልና ሳምሪዬም አንቺ ይቅርታ እንድታረጊለት ስለ ድሮ ፍቅራችሁ ብላችሁ እንድትመለሱ ስል እጠይቃለሁ። ይሄ የግሌ አስተያየት ነው ማለት ነው ቤተሰብ ምክንያቱም ፋኒም እንግዲህ በጣም እያዘነ እንደተጸጸተ ያስታውቃል። እንግዲህ ቮይሱን ሰምታችሁታል መግቢያ ላይ። ስለዚህ ሳምሪዬ አንቺም ይቅርታ አርገሽለት ወደ ድሮ ፍቅራችሁ አንድ ላይ ሆናችሁ ልጆቻችሁን ብታሳድጉ የኛ የኦዲየንሶችሽ ወይም የተመልካቾችሽ ይቅርታ እንግዲህ ለቃላት አጠቃቀሚ የተመልካቾችሽ ወይም የተመልካቾቻችሁ ፍላጎትና ምኞት ነው ማለት ነው። አንድ ላይ ብናያችሁ እንደ ድሮ በጣም ነው ደስ የሚለን። ልጆቻችሁን ስታሳድጉ የቤት ውስጥ ውሏችሁን ስታሳዩ ስትተጋገዙ፣ ሳምሪ አንቺ ስትማሪ፣ ፋኒ ደግሞ ልጆቹን ሲንከባከብልሽ ማየት በጣም ደስ የሚል በጣም የሚያስደስት ነገር ነበረ። አሁን ላይ ግን ያ ሁሉ ነገር የለም። ሁለቱም በየፊናቸው ነው የሚገኙት። ልጆቻቸውንም አንድ ላይ እያሳደጉ አይደለም። እንግዲህ እንደሰማችሁት ፍርድ ቤት ሁለቱም በጀርመን ሀገር ቀርበው ነበረ። ስለዚህ ፍርድ ቤቱ ደግሞ ውሳኔውን ፋኒ ሳምሪ ልጆቿን እንድታሳድግ ሙሉ በሙሉ ለሳምሪ መብቱን ሰጥቷታል። ፋኒም እንግዲህ እንደተፈቀደለት ቀን እየሄደ እንዲጠይቃቸው ልጆቹን ተደርጓል ማለት ነው። ያ ባይሆን ቤተሰብ ጥሩ ነው ለሁለቱም፣ ለነሱ ብቻ ሳይሆን ለልጆቹም ለስነ ልቦናቸው ጥሩ አይደለም። ሁለቱም አንድ ላይ ሆኖ በፍቅር ቢያሳድጉ በጣም አሪፍ ነው። በጣም አሪፍ ነው ማለት ነው ቤተሰብ እንግዲህ ጂጂ ኪያም እንግዲህ የሳምሪ እናት በተቻለሽ አቅም አንቺ ትልቅ ሰው ነሽ፣ እናት ነሽ፣ እንደ እናትነትሽ አንድ ላይ እንዲኖሩ አንድ ላይ እንዲስማሙ ልጆቻቸውን በጋራ እንዲያሳድጉ ብታረጊ እኛም በጣም ነው ደስ የሚለን። ሁላችሁም አንድ ላይ በፍቅር ብትኖሩ በጣም ነው ደስ የሚለን። ምክንያቱም እንግዲህ ማለት ነው ቤተሰብ ጥላቻ ለማንም የማይበጅ ነገር ነው። በተለይ አሁን በዚህ ጊዜ ዛሬ እንኑር ነገ የማይታወቅበት ዛሬ ያለ ነገ የለም በሚባልበት ዘመን እንደዚህ መሆን ጥሩ ስላልሆነ ማለት ነው እና ማለት ነው ቤተሰብ በዚህ ሰዓት እንግዲህ የሚያስፈልገው አንድ ላይ አብሮ በፍቅር ተስማምቶ መኖር ነው ማለት ነው። ይህ የኔ ምኞት ብቻ እንዳልሆነ ተስፋ አረጋለሁ። የእናንተ ማስተያየት ሀሳብ ካላችሁ በኮሜንት መስጫው ላይ
በኮሜንት መስጫው ሳጥን ላይ ብታስቀምጡልኝ በጣም ደስ ይለኛል። አየዋለሁ፣ አነባለሁ። እናንተም እንግዲህ ከነሱ የምትማሩት ነገር አለ ብዬ አስባለሁ ማለት ነው። ለማንም ጥላቻ እንደማይበጅ ሁላችንም በፍቅር በሰላም እንድንኖር እንግዲህ እግዚአብሔር አምላካችን ይጠብቀን ላለው ቤተሰብ እንግዲህ እንደተለመደው ቻናሌን ሰብስክራይብ በማድረግ ጉዞ ወደ 1000 እላለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቀን።